አጫሉ የተዋወቅ ነው እስር ቤትም አብረን ነው ብዙ ነገር ያሳለፍ ነው። እኔ ያን እድሜ ለእስር ስላልደረሰው በቀይ መስቀል ነው ከእስር ቤት የወጣሁት። እነሱ ጊዜያቸውን ጨርሶ ነው የወጡት። ሁለተኛ ደረጃ ተማሪ እያለሁ ነው የታሰረውና እዛ ማንበብ መጻፍ የማይችሉትን ሰዎች ማስተማር ጀመረ። አጫሉ በልጅነቱ የሰራቸው ዘፈኖች ለምሳሌ ጌረርሳውን የሰራው እስር ቤት ሆኖ ነው። በጣም የሚገርም ጌረርሳ ቁጥር አንዱ ላይ ያለው ጌረርሳ ወለጋ ጌረርሳ ይባላል። ጌረር ላንጀ ጆል ሸካማት የሚገርም ግጥም። ያ ጌረርሳ ደግሞ ነጭ አልነበረም፣ ቡኒ የሚባል የግጥም አይነት ነበረ። ማለት ግልጽ ያልሆነ አብስትራክት የሆነ ማለት ነው። ለምሳሌ ስለ አንድ ነገር ለመናገር በቀጥታ የዛን ነገር ስም ከመጥራት በሌላ ነገር አስመስሎ የመስራት ነገር ነበረ። ያንን ጌረርሳ የጻፈውን ከ21 ዓመት በታች ሆኖ ነው፣ ቢያንስ ከ16 እስከ 21 ዓመት ባለው እስር ቤት በነበረበት ጊዜ ነው። ሌላው እዛ ውስጥ መቆየቱን ጠቅሞታል። ሙሉ ጊዜውን ሙዚቃ ላይ ያሳልፋል። መላልሶ ይሰማል፣ መላልሶ ያነባቸዋል፣ መላልሶ ይጽፋል። ከዛ ሲወጣ በቃ ሙሉ ነገር ነው ይዞ የወጣው። መጀመሪያ አልበም ሲሰራ ታምራት ከበደ ይባላል ኪቦርዲስቱ የሰራለት ሙሉ አልበም በሱ ነው የተዋወቀው። በጣም አሪፍ ነበረ። ያው አጫሉ ባህሪው ጥሩ ልጅ ነው። ጥሩ ስራ ነው የተሰራው። ህዝብም ጋር በጥሩ ሁኔታ ነው ተቀባይነት ያገኘው። እንደ መጀመሪያ አልበም አልነበረም። ጥሩ ስራ ነበር የሰራነው ነበር። አልበሱ ያወጣ ጊዜ የጅማ ዘፈን በሱ ዘፈን ነው መጀመሪያ የአጫሉ ዘፈን የሰማሁትና በጣም ዜማው አሪፍ ነበር እና ምን እንደሚልም ባላቅም ግን በጣም ወድጄው ሰምቼዋለሁና በየቦታው ሲሰማ ነበር። ትዝ ይለኛል የወጣ ጊዜና የተሻገረ ነው። በጣም ሁሉም ቦታ የተሰማ ልጅ ነው። በጣም ጎበዝ ሙዚቀኛ ነው። በጣም አዚያሚ ነው። ዜማ ላይ በጣም ጎበዝ ነው። ታየው ማለት ኢትዮጵያ ውስጥ ሂት የምትለው አልበም በአንድ ጊዜ ሁሉም የሚያደምጠው ለሁሉም ጆሮ ግብ የሆነ አልበም ነው። ከዛ ውስጥ አንድ ዘፈንን በተለየ ሁኔታ ማንሳት እፈልጋለሁ። ቶኩማ የምትለው ዘፈን እሷ ዘፈን ከፖለቲካ እይታ ወይም ደግሞ ከጥያቄ አንፃር ከማህበረሰባዊ ከህዝብ ጥያቄ አንፃር የሶስት ትውልድ ምናልባትም የ80 ዓመት ጥያቄን ያነሳበት ሶስት ዘፋኞችን እዛ ሙዚቃ ላይ ታገኛለህ። የሙዚቃ ኢንዱስትሪ ከመጀመሩ በፊት የመጀመሪያው የኦሮሞን ድምጽ ወሰኑ ዲዶን ታገኛለህ እዛ ዘፈን ላይ። ፈርደቱ ገርቦ ዲዴ ቢላቱ ተፋዴማ ቢላ ማለት እንትን ነው የገብስ ሳሩ ሰብሉ ማለት ነው። ሳር ለመብላት ማሳ ውስጥ የገባ ፈረስ ያጨደውን ወይም ደግሞ የበላውን የገብስ ሳር ትፈንትፍ እያለ ሲወጣ ማለት ነው። ፓራዶክስ ነው የሚጣላ ነገር እርስ በርሱ። ያንን አንስቶ ይመጣና እዛው ዘፈን ላይ ሀርኪ ሀርከኛቱ ብሎ ያነሳል። አሊ በ1960ዎቹ መጨረሻ ላይ እጅጁን ወንድሙን አይገልም እኛ ባንስማማ ማለት አንድ ብንሆን እርስ በርሳችን ተባልተን ራሳችን አሳነስን እንጂ ብሎ ያነሳና እንደገና 20-30 ዓመት ወደዚህ መጥቶ በ1960 80ዎቹ ንሆ ጎበና ቶኩማ ብሎ ያለውን ሶስት ዘፈን ይሄ ትልቅ እንትን ነው ለኔ እንደ መጽሐፍ ታውቃለህ። ስቴትመንት ኦፍ ፕሮብለም አለ። አሁን ለምሳሌ ሪሰርች ላይ ከዛ ሊትሬቸር ሪቪው ታነሳለህ እያልክ ኮንክሉዥን ምናምኑን ታስቀምጣለህ። ይሄ ትልቁ ስራው ነው። ከዛ ባሻገር በአጫሉ ዘፈኖች ውስጥ የምታገኘው ቋንቋን ያስተምርበታል ብዬ ነው የማስበው። በተለይ በስነ ልሳን ውስጥ ሞሪበንድ ሌክሲከን የሚባሉ አሉ። ሊሞቱ አፍ ላይ የደረሱ ቃላቶች በተለያየ ምክንያት ይሞታል እና እነኚህም በተለይ በአፋን ኦሮሞዎች ሞሪበንድ ሌክሲከን የሚባሉትን ቃላቶች የተረሱ ቃላቶችን አምጥቶ ኪነ ጥበባዊ በሆነ መልኩ በዘፈኖቹ ውስጥ ይገልጻቸዋል እና ብዙ ቃላቶች አሁን እሱ ሲጠቀምባቸው የነበሩ ቃላቶች ከሞሪበንድ ቮካብለሪ ወደ ቤዚክ ቮካብለሪ ሰዎች በየዕለት ህይወታቸው ፍሪኩዌንትሊ የሚጠቀሙ ቃላቶች አሉ። በኦሮምኛ ውስጥ አንድ የተለመደ ትግልና አርት አብረው የሚሄዱበት ነገር አለ። አጫሉ በፍቅር ነው የጀመረው። አስታውሳለሁ ጅማውን ሲሰራ በዚህ ሪትም በዚህ በፍቅር ዘፈን ታወቃለሁ ብሎ ነው የጀመረው።
ወቅቱ ኦፍ ኮርስ የፖለቲካ ትኩሳት የነበረበት ወቅት ነው፣ ግን እንደዚህ እንደ መጨረሻዎቹ አካባቢ አልነበረም። ነገር ግን አልበሙ ውስጥ እስር ቤት እያለ የሰራቸው የትግል ዘፈኖች ነበሩ። ስለዚህ ያው አሁንም ካሴት ውስጥ ብናይ በብዛት ያሉት የፍቅር ዘፈኖች ናቸው። አንድ ዘፈን የትግል ዘፈን ካለ ግን ሃጫሉ ሙሉ ሙዚቀኛ ስለሆነ በአንድ ዘፈን ሌላ ሰው አልበም ሰርቶ ሊያንቀሳቅስ የማይችለውን ነገር ያንቀሳቅስ ነበር። ከጅማ ወደ ለቀምት ስመጣ መኪና ተገልብጦበት ችኛዋ ልቃለች ተሰበረች። ቀኑ ክዳነ ምሕረት በ16 ነሐሴ 16 ነው የወደቀው። ከዛ ነዲ አሁን በየወሩ በእግሬ ነው የምሄደው። በየወሩ ኢየሱስ ይላል ማለት አብሬ አልነበርኩም። የዛኔ እንዳጋጣሚ እኔ ለምን እንደቀረውም አላውቅም። ስራውን ተነጋግሬ ተስማምቻለሁ። ግን እነሱ ወደ ጅማ ሲሄዱ እኔ ወደ አርሲ አካባቢ ሆነ ቦታ ሄጄ ነበር። በስልክ ነው የሰማሁት አደጋው ሲደርስ። አደጋው በጣም መጥፎ ነበረ፣ ግን እግዚአብሔር ይመስገን የዛኔ እዚህ ላይ ክላቪክል ቦን የሚባለው ብቻ ነበር የተሰበረው። እሱ ታክሞ ይድናል እና ያው በብዙ አደጋ አልደረሰም፣ ግን መጥፎ ነበረ። መኪኖቹን ሁኔታ ምናምን ስታይ ሰው ከዛ ውስጥ ይወጣል ብለሽ አትገምጪም። እንደዛ ብዙ ሰው ያው የአካል ጉዳት ብቻ ደርሶባቸው ወጣው ነበር።